ሰላም። የወደፊቱን ጊዜ ከሁለት ደቂቃ በፊት አስቀድመው ማየት ቢችሉ ኖሮ መጀመሪያ ምን ያደርጋሉ? ምናልባት ሚሊኒየር ለመሆን፣ ከሚወዱት ሰው ጋር ሳይጋጩ ፍላጎቱን ለመጠየቅ፣ ወይንም ደግሞ መላውን ዓለም ለማዳን ቢሆን እንኳን 2 ደቂቃ በጣም በቂ ነው። ስለዚህ ዛሬ የምናወራው በ2007 ስለተለቀቀው ኔክስት ስለሚባለው ፊልም ነው። በመጀመሪያ ትዕይንት ላይ አንዲት ሴት በህልም ለጥቂት ሰከንዶች ትታየናለች። በሚቀጥለው ቅጽበት ደግሞ የምናየው በካፌ ውስጥ ተቀምጦ ሰዓቱን እየተመለከተ ያለውን የፊልሙን ዋና ገጸ ባህሪ ክሪስን ነው። አሁን ሰዓቱ ከጠዋቱ 2 ሰዓት ከ9 ደቂቃ መሆኑን አይቶ ክሪስ ለአፍታ ደጃፉን በትኩረት ቢመለከትም በመጨረሻ ተስፋው እንደማይሳካ ሲረዳ ከዚያ መውጣት ይጀምራል። ከዚህ በኋላ ወደ ላስ ቬጋስ እንሄዳለን። እዚያም ክሪስ የአስማት ትርኢት የሚያሳየው ሰው እንደሆነና ነገሮች ከመከሰታቸው በፊት አስቀድሞ የመገመት ችሎታ እንዳለው ማየት እንችላለን። ክሪስ ከተመልካቾች መካከል አንዲት ሴት ወደፊት ጠርቶ የአንገት ሐብሏ እንዴት እንደሚወድቅ በትክክል ሲገምት ተመልካቾች ያጨበጨቡለታል። ይህን ሲመለከት የነበረ አንድ ሰው አጠገቡ ያለችውን ሴት ይህን ክሪስን መከተላችን ዋጋ ይኖረው ይሆን ብላ ትጠይቃታለች። ትርኢቱ ካለቀ በኋላ ክሪስ ከዚህ ትርኢት ብዙ ገንዘብ እንደማያገኝ ይነግረናል። ስለዚህ በካሲኖ ውስጥ ቁማር መጫወት ለምዷል። ነገር ግን በግምታዊ ችሎታው እርዳታ መቼም ስለማይሸነፍ ትኩረት እንዳይስብ በጣም ትናንሽ ውርርዶችን ብቻ ነው የሚያደርገው። እሱ ግን እኔ አምላክ አይደለሁም ይላል። ችሎታውም የራሱ የወደፊት ህይወት ለ2 ደቂቃ ብቻ አስቀድሞ ማየት መቻሉ ነው። ሆኖም አንዲት እንግዳ ሴት ወደ ካፌው እንደምትገባ በዚህ የ2 ደቂቃ እይታው ቢያይም በክሪስ ህይወት ውስጥ ለመጀመሪያ ጊዜ ያየው ነገር እውነት ሳይሆን ቀርቷል። ለዚህ ነው በመጀመሪያ ትዕይንት ላይ እንዳየነው ባለፉት ቀናት ሁሉ እስከ 2 ሰዓት ከ9 ደቂቃ ድረስ በካፌው ደጃፍ ላይ በጉጉት ሲጠብቅ የነበረው። በዚህ ቀን ክሪስ ደጋግሞ ስለሚያሸንፍ ካሲኖ በካርድ እያታለለ ነው ብለው በማሰብ በካሜራ ይከታተሉታል። ክሪስ ወደ ካሜራው ዞር ብሎ ይመለከታል። በትክክል የሚሉትን እየሰማ እንደሆነ ለማሳየት ይመስላል። ወዲያውም የጥበቃ ሰራተኞች ሊይዙት ወይም ሊጠይቁት ሲመጡ ክሪስ ፈጥኖ በመነሳት ወደ ገንዘብ ተቀባዩ ሄዶ ቺፓቾችን ወደ ገንዘብ ይለውጣል። ሆኖም ይህን እያደረገ እያለ በድንገት አንድ ሰው መጥቶ ሽጉጥ በማሳየት ሊዘርፍ ሲሞክር፣ ጥበቃው ሊያስቆመው ሲሞክር ዘራፊው ተቀባዩንም ሆነ ጥበቃውን ተኩሶ ሊያመልጥ ይሞክራል። ነገር ግን ይህ በእውነቱ ክሪስ በችሎታው ያየው እንጂ ገና ያልተከሰተ ክስተት ነበር። በሚቀጥሉት 2 ደቂቃዎች ውስጥ የሚሆነውን የሚያውቀው ክሪስ ዘራፊው እንደመጣ ወዲያውኑ ዘሎ በመያዝ ሽጉጡን ያስጥለዋል። ይህን ያዩ 2 ጥበቃዎች መጥተው ሽጉጥ በመደቀን ክሪስ እጁን እንዲሰጥ ሲጠይቁት እሱ ግን ወደ ኋላ አፈግፍጎ ከዚህ ችግር ለማምለጥ በካሲኖ በኩል መሮጥ ይጀምራል። ጥበቃዎቹ ቢከተሉትም ክሪስ የወደፊቱን በማየት ብልህ ውሳኔዎችን ስለሚያደርግ ረጋ ብሎ በተለያዩ አቅጣጫዎች እየተራመደ ጥበቃዎቹ ሊይዙት የሚያደርጉትን ጥረት ሁሉ ያከሽፍባቸዋል። በሞኒተር የሚከታተለው ወይም በካሜራ የሚከታተለው የጥበቃ ስራ አስኪያጅ ክሪስ በዚህ መንገድ በጥበቃዎች መሃል በቀላሉ ሲያመልጥ አይቶ ቢናደድም በመጨረሻ ክሪስ ከሁሉም አምልጦ መውጫ ላይ ደርሶ መኪና ሰርቆ ይሸሻል። ከዚህ በኋላ ፖሊስ ሲከተለው ክሪስ በፍጥነት በመንገድ ላይ እየሄደ እያለ በድንገት ከባቡር ሀዲድ ሲሻገር መኪናው በባቡር ሲገጭ ይታያል። ግን ይህ ገና አልተከሰተም። ክሪስ የሚሆነውን አስቀድሞ ስላወቀ ፍጥነቱን ጨምሮ በመጨረሻው ቅጽበት ከባቡሩ አምልጦ ፖሊስን ያመልጣል። ነገር ግን አሁን የህይወቱ እጅግ ውስብስብ ምዕራፍ እንደሚጀምር ይህ የ2 ደቂቃ እይታ ያለው ክሪስ ገና አላወቀም። በዚህ መሃል በካሲኖ ውስጥ ክሪስን ስትከታተል የነበረችው ሴት በእውነቱ የኤፍቢአይ ወኪል እንደሆነችና ስሟም ካሊ እንደሆነ እናውቃለን። ከዛም ከካሲኖ ካሜራ ክሪስ እንዴት እንዳመለጠ ለሌላ መኮንን ስታስረዳ እሱ ግን ይህን የላስ ቬጋስ ጉዳይ ለማየት ጊዜ የለንም ይላታል። ምክንያቱም ከሩሲያ 10 ኪሎ ቶን የኒውክሌር መሳሪያ ስለጠፋ መኮንኖች ሁሉ እዚያ ላይ ተሰማርተዋል። ሆኖም የክሪስ ችሎታ ለዚህ ስራ ሊረዳቸው እንደሚችል ካሊ ካሳመነች በኋላ ክሪስን በ5 ቀናት ውስጥ እንድትይዘው ይታዘዛል። ከዚያም ካሊ የካሲኖን ጥበቃ ስታገኝ ክሪስ ስለሱ ማውራት በጀመርንበት ቅጽበት እኛን ይመለከተን ነበር ይላታል። እዚህ ጋርም የክሪስን ችሎታ ያረጋገጠችው ካሊ የሚቀጥለው ስራቸው የክሪስን ንቃተ ህሊና ወይንም አእምሮውን አጥንተው ምን ማድረግ እንዳለባቸው ማወቅ እንደሆነ ትናገራለች። ከዚህ በኋላ ክሪስ ወደ አንድ ጋራዥ መጥቶ ለነበረው አረጋዊ $2000 ሲሰጠው ሰውየው ያመሰግነዋል። አረጋዊው ሰው ክሪስ በራእዩ ያዩትን ሴት መከተሉን እንዲያቆም ቢመክረውም ክሪስ ግን ነገሮችን የማየው ከ2 ደቂቃ በፊት ቢሆንም የዚች ሴት ጉዳይ ግን ቀናት አልፈውትም ገና አልሆነም። ስለዚህ እውነቱን ለማወቅ በየቀኑ 9 ሰዓት ላይ በዚያ ካፌ ውስጥ እጠብቃለሁ ይላል። ካሊ ወደዚያ እየመጣች እንደሆነ ሲሰማው አረጋዊው እንዲያመልጥ ቢነግረውም ክሪስ ግን ካሊ ከሱ ምን እንደምትፈልግ ለማወቅ እዚያ ለመቆየት ይወስናል።
ካሊም ቀርባ አንድ የኒውክሌር መሳሪያ ወደ አሜሪካ በህገወጥ መንገድ ገብቷል፣ እሱን ለማግኘት እርዳታ ያስፈልገናል ትለዋለች። ክሪስ እኔ የምሰራው የውሸት አስማት ነው ቢልም ካሊ አላመነችውም። ካሊም የሰረቀውን የመኪናና የካሶኒውን ክስተት በማንሳት እስር ቤት እንደምትከተው ትዝታለች። በዚህ መሃል ጋራዡ በፖሊስ ሲከበብ ክሪስ አእምሮውን ሊያጠኑት እንደመጡ ተረድቶ በፍጥነት ያመልጣል። ካሊ በጥቂት ሰከንዶች ብልጭታ ስታጣው፣ በሌላ በኩል ደግሞ አንድ የወሮበሎች ቡድን የካሲኖውን ጥበቃ በማሰቃየት ስለ ክሪስ መረጃ ሲጠይቁ ይታያሉ። በሚቀጥለው ቀን ክሪስ እንደገና በካፌ ውስጥ ሆኖ ሰዓቱን አይቶ ልክ በ2 ሰዓት ከ9 ደቂቃ ላይ ደጃፉን ሲመለከት ልክ እንዳየው አንዲት ሴት ወደ ካፌው ትገባለች። ለመጀመሪያ ጊዜ ይህን ክስተት ከቀናት በፊት ስላየው እሷን በደንብ ማወቅ እንዳለበት ያስባል። ሴትየዋ ወይንም ሊዝ አጠገቧ እንዲቀመጥ ሲጠይቃት እምቢ ትላለች። ይህንንም በራእይ አስቀድሞ ያየው ክሪስ በሌላ መንገድ ይሞክራል። ስለ ቡና አይነቶች በመጠየቅ ሊያናገራት ቢሞክርም እሷ ግን ሰራተኛውን ጠይቅ ብላ ታጣጥለዋለች። በአራተኛው ሙከራ ክብሪት ሲጠይቃት አላጭስም ትለዋለች። ክሪስ ምን እንደሚያደርግ ግራ ገብቶት እያለ የሊዝ የቀድሞ ፍቅረኛ መጥቶ በግድ ሊያናገራት ሲሞክርና ሲያወራት ክሪስ ያያል። ክሪስ ጣልቃ ገብቶ ሲያስቆመው ሰውየው ሊመታው ይሞክራል። ይህን ሁሉ አስቀድሞ ስላየው ክሪስ ጥቃቱን በቀላሉ ያመልጣል። ሊዝን ማግኘት እንደማይችል ሲረዳ እንደገና ትዕይንቱን ቀይሮ ክሪስ ሆን ብሎ ሰውየው ይመታል። ይህም ሊዝ እንድታዝንለትና እንድታመሰግነው ያደርጋታል። ሁለቱም ማውራት ይጀምራሉ። ሊዝ ወደ ፍላግስታፍ ከተማ መሄድ እንደምትፈልግና መኪናዋ እንደተሰረቀ በችሎታ አውቆ ይነግራታል። ሊዝም አብራው እንድትሄድ ትጋብዘዋለች። ኤፍቢአዮች ወደ ካፌው መጥተው ክሪስ ከሴትዮዋ ጋር መሄዱን ይረዳሉ። በዚህ መሃል ሽብርተኞቹ የኒውክሌር መሳሪያውን እያወረዱ እያለ ክሪስን ማጥፋት አለብን፣ ምክንያቱም ችሎታው እውነት ከሆነ ፖሊሶች የእኛን እቅድ እንዲያከሽፉ ይረዳቸዋል ይላሉ። ክሪስ እና ሊዝ ወደ ሰሜን አሜሪካ የጎሳ መንደር ይደርሳሉ። እዚያም ሊዝ በሳምንት አንድ ጊዜ ለልጆቹ እንደምታስተምር ያውቃል። ክሪስ ለልጆቹ አስማት በማሳየት ያስደስታቸዋል። ይህም በሊዝ ዘንድ ተወዳጅነትን ያተርፍለታል። በመንገድ ላይ ዝናብ ስለነበር አንድ ሆቴል ውስጥ ለማደር ይገደዳሉ። መኝታው አንድ ስለነበር ክሪስ በመኪና ውስጥ ለመተኛት ይወስናል። ፖሊሶች በካሜራ እርዳታ ክሪስ ያለበትን ቦታ ደርሰውበታል። ሽብርተኞችም ከፖሊስ ቀድመው ክሪስን ለመግደል ይፈልጋሉ። በሚቀጥለው ቀን ጠዋት ክሪስ እና ሊዝ በፍቅር ይገናኛሉ። በዚህ መሃል ካሊ ከቢሮ ጥሪ ደርሷት አንድ ቡድን ክሪስን ፍለጋ እየመጣ እንደሆነ ትረዳለች። ክሪስም የሆነ ነገር እንደሚከሰትበት በራእይ ያያል። ካሊ ሊዝን አግኝታ ክሪስ አደገኛ ሰው እንደሆነና በካሲኖ ውስጥ ያደረገውን ጠብ በቪዲዮ ታሳያታለች። ከዚያም እንዲያደነዝዘው መድኃኒት ትሰጣታለች። ሊዝ መድኃኒቱን በክሪስ መጠጥ ውስጥ ብታደርግም ወዲያው ተጸጽታ እውነቱን ትነግረዋለች። ክሪስ ችሎታውን ለማስረዳት በቴሌቪዥን የሚነገሩትን ንግግሮች አስቀድሞ ይናገራል። ችሎታው ለ2 ደቂቃ ብቻ ቢሆንም ከሊዝ ጋር ሲሆን ግን ከዚያ በላይ ማየት እንደሚችል ይነግራታል። ለሊዝ ገንዘብ ሰጥቶ በ45 ሰከንድ ውስጥ ምን ማድረግ እንዳለባት ይነግራታል። ፖሊሶችና ሽብርተኞች ክሪስን ሊይዙ ሲመጡ ክሪስ የወደፊቱን እያየ ጥይቶችን እያመለጠ ይሮጣል። ሊዝ በመመሪያው መሰረት መኪናዋን ገደል ውስጥ በመልቀቅ ትርምስ ትፈጥራለች። ክሪስ የካሊን ሕይወት ካዳነ በኋላ ሊዝ በሽብርተኞች ተጠልፋ ትወሰዳለች። ካሊ ክሪስን ወደ ዋና መሪያቸው በመውሰድ ቦምቡ ያለበትን ቦታ እንዲያይ በግድ ታስገድደዋለች። ክሪስ ቦምቡን ማየት ባይችልም ሊዝ በዊልቸር ታስራ ቦምብ ሲፈነዳባት ያያል። ከስራ አምልጦ ሊዝን ለማዳን ወደ አንድ መኪና ማቆሚያ ይሄዳል። ክሪስ በ2 ሰዓት ውስጥ ሊዝ በዚህ ቦታ እንደምትገደል ለካሊ ይነግራታል። ሁለቱ ተባብረው ሽብርተኞችን ይዋጋሉ። ክሪስ በችሎታው ጥይቶችን እያመለጠ
የጠላትን ቦታዎች ለፖሊስ ይጠቁማል። ወደ መርከቡ ሲገቡ ክሪስ ብዙ የወደፊት አማራጮችን በአእምሮው ያየ ሊዝ ያለችበትን ክፍል በትክክል ያገኛል። ሽብርተኛው ሊዝን ሊገድል ቢሞክርም ክሪስ ሁሉንም እንቅስቃሴ አስቀድሞ ስላየው ፖሊሶች ሽብርተኛውን እንዲገሉት ይረዳል። ነገር ግን ክሪስ የኒውክሌር ቦምቡ የሚፈነዳበትን ትክክለኛ ሰዓት በራዳር ላይ ሲመለከት ስህተት እንደተፈጠረ ይረዳል። ወዲያውኑ ቦምቡ ፈንድቶ አካባቢውን ያጠፋዋል። በዚህ ጊዜ ክሪስ በድንገት በሆቴሉ ውስጥ ከእንቅልፉ ይነቃል። ይህ ሁሉ ያየው ከሰዓታት በፊት የታየው የወደፊት ራዕይ እንደነበር ይረዳል። ወዲያውም ካሊን አግኝቶ ሊዝን ከዚህ ካራቃችኋት እረዳችኋለሁ ይላታል። ከሊዝ ጋር ተሰናብቶ ከካሊ ጋር ዓለምን ለማዳን ይሄዳል። ፊልሙ ሲያበቃ የወደፊቱን ማየት ቢቻልም ትክክለኛ ውሳኔ ማድረግ ከባድ ሊሆን ይችላል። ስለዚህ ስላልታየው የወደፊት ከመጨነቅ ይልቅ በአሁኑ ሰዓት በፍቅርና በድፍረት የምንወስናቸውን ውሳኔዎች የህይወትን ትርጉም ይሰጡታል የሚል መልእክት ያስተላልፋል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።